ብራ እርዳታውን አምስትም አስርም ብራዘር አምስትም አስርም መብራት እንዳይለቀ ብሮ ቸግሮኝ ነው ማስቸግር ወጣት ነህ ለወጣት ማለት ነው እያየህ ነው አትሰክሰኝ ብሮ አትሰክሰኝ ብሮ እየሰማኝ ነው አሎ እርዳታውን ብሮ እርዳታውን አይቻለሁ አልተኛም አውቀህ ነው ብሮ እርዳታን ብራዘር እርዳታን መብራት እንዳይለቀ የቆዳ ቀለም ይልቀቅና እስካሁን ድረስ አሰጠኝ አንተ አሎ ስራ እንደዚህ ጥፋ እንዴ እንዴት ነው ተበልቶ እኔ ያገኘሁትን ነው ሰራው ወዛደርነትስ ግን በቃ ወዛደር ናቸው ተብዬ ነበር እዚህ ጋር እኔ ሰራለሁ እኔ አለው ስንት ነው በቀን የምትሰራው? እኔ 300 ብር ብቻ 300 ብር? አዎ አንተኛውስ? እኔ ጃምቦ ብቻ ጋብዘኝ ጃምቦ ናበት ኮንቴነሮችም ተራግፈዋል። አዋቂ ለጣፉ ነው አለቃ አቤት ጨርሻለሁ ጨርሳ ወላ ና እዚህ እሺ ወንድሜ የሱ ሂሳብ ስንት መጣ? 20 ጃምቦ ነው 1700 ብር አንቺ ያሳፋር ኤክስሽ ሞቶ እንደዚህ ለብሰሽ ትመጫለሽ? ሰርጌ ይበለው ድፍት ለምን አይል ዝቅዝቅ ምን አርጎሽ ነው አንተ ይሰው መሰለ እንዴ ሚስትን በብራንድ መስላት ይሉታል ብራንድ አይደለች ቦንዳ ናት ቀማላም ቀጣም ሰባት ፊልሙ ጠብም ባላ ወርድለት ታዲያ ለምን መጣሻው ፍሩ በላ ነው ዘራራ ተረ አንቺ ይኸውልሽ አሁን እዛ ወፍራም ሰው ያይሹ ከአሜሪካ ነው የመጣው በአፋልጉኝ የተገኘው ይዘጋሉ አዎ ምን የልጁ አባት ነው የማ የኤክስሽ ነው አንቺ ደግሞ አባቱ ከአሜሪካ የኔ ተንበለ አሁን ደፋስት ያልነበር ራስ ተደፋ የኔ አባቴ ንቂታ መሳኮና አልቋል። ይኸውልሽ የቤተሰቦቹ ለቅሶ እየቀሰቀሽ ነው እባክሽ ተይ ወናት በቃ እኔ እኮ አይሽ አባትዬው ሲናደድ የሚያደርገውን አያውቅም። ገና በገንዘብ ሳይገለሽ እንውጣ እኔ በከባኩር ጋር ውስጥ እኔ ጌታ ተንበለልኝ ከዚህ በፊት ልጅነቴ ላይ በጣም ትራማ ከጣሉብኝ ነገሮች አንዱ ይሄ 4 ቁጥር ኳስና የመስኮት ጫፍ ነው ብዬ ቪዲዮ ሰርቼ ነበርና አብዛኞቻችሁ በመስኮት ጫፍም ተመተናል በዚች ኳስም ተመተናል ብላችሁኛልና ከሁለቱ ደግሞ የማሰውን ነገር ልንገርማ የወንበር ጫፍ አውራጣት መጥቷቃል እግረ የወንበር አለ አይደል እግሮ ማን በቃ ባዶ ግን ሲሽከረከር ሳሎን ቤት አውራጣቴ ኮረገልኝ ማን እንዴት አባቱ እንደሚያም የደረሰበት ያውቀዋል። እግዚአብሔር በጣም ያማል፣ ግን ወንድ ልጅ አያለቅስም። ማንዴላ ጊዜ በኋላ ቀን ወጣለኝ ምን ልታዘዝ ምን አለ የሚበላ ነው? አዎ የሚበላ ምግብ ቤት አይደል ያለ ነው የሚበላ ፍርፍራችን ጸድ ይል በእውነት ቆንጆ አንድ ፍርፍር አሪፍ አድርጋችሁ አንድ ግን ይበቃችኋል። ስንት እንጀራ ትጨርሳላችሁ በቀን? 300 በእውነት 300ን ማፈርፍረውና እንብለው አይሻል? አንድ ፍርፍር ይዘና ምን ይላል በዛው የሚጠጣ ታዲያ ይጣፍጥ። እንጀራው መበጣጠስ ብቻ አይደለም አባ። እሺ ይሄው እሺ እንትን ዳቦ ትፈልጋላችሁ ብዬ ነው ተጨማሪ? እሺ በቃ ብለው በቃ ይብቻ ነው ረስቼው እኮ ከቤት ስመጣ ጠረጴዛ ረሳው። ከኛ ነው አይደል ሞት ይርሳኝ ረሳው እኮ ይዤ ልምጣ አባ። እሺ በቃ የሚጠጣ ቶሎ በል ሳንጀምር ቶሎ የሚጠጣ እንዴ ምንድን ነው ሆድ ማስፋት ይጠጣ ይምጣ ተባላ ልንበላ አይደል ነው ይበላ ነው ይመጣ ሴት አይደለሽ ነው ጾታሽ ምሰኝ እንጂ ምን ነው የምትለው? እንዳትነቂ የምግብ እንዳትነቂ አባ። አይ እሺ በቃ አሁን መጀመር ለሷም እባክህ ለሷ መጀመር ይችላልሽ ቢ አቤት አሁን ነው መብላት ብሏ በቃ ምን ፔፕሱ ምግባችሁ ምንድን ነው? በጣም የሚጣፍጠው እና እኔ ምግቡ ይቅርብኝ። ሄሎ ወጣሽ? ይሄው እየወጣው ነው። በቃ እኔም እየወጣው ነው። እሺ አፍጥ ነው። እስኪ መስታወቷን ወደ እኔ ያዣት። እንዴት ነው አምሮብኛል? በጣም ነው ያስጠላብክ። አቀልጃ የምርሽ ነው? በጣም ተንጆላጆልኩ እንዴ? ሁሌ እንደ ተንጆላጆልክ ነው ጅል። ምን ሆነሽ ነው ዛሬ? አሁን ሲጠፍቶ ነው ከሷ ጋር ዴት የምትወጣው? ኧረ ቆንጂዬ ነች። ምንድን ነው የምትይው? ከሷ ያ መዳመጫ የመሰለው ጓደኛህ ያምራል። እሺ
ማ መካሻም ባልሆነ መዳመጫ የምትዩ እሱ ያምራል ከሷ። ምንድነው የምታለቃቅሽው? ነገ እንገናኛለን። ነገ ማለት ዛሬ ከሰዓት አትመጣ? አይ አይመስለኝም። ስማ እኔ አልነግርህም ብዬ ነበረ፣ ግን ልጅቷ የአባለዘር በሽታ አለባት ሲባል ሰምቻለሁ። ትቅርብክ። ውሸታም። የምርሽ ነው? አክስቴ ትሙት ናሁም ነው የነገረኝ። እንዴ ናሁም እኮ የሷ ሰፈር ልጅ ነው እንዴ? ደወለች። በይ ስልኬን ፍላይት ላይ አድርጌ ልቀመጥ። ትሽ ግን በጣም ርቦኛል። በእናትሽ ከሷ ጋር በላለሁ ብዬ ሳልበላ ነው የወጣሁት። በቃ እንውጣና ከአንቺ ጋር አብረን እንብላ። እሺ እንዴ ሰላም ተንቆሱ እንዴ ምንድነው? አረ ወይ ጉድ! ሸገር ጁሶች ከየት ነው ያመጣከው? አረ እንትን ገዝቼ። አረ እባክህ ሰላም አጣው እንዴ ወዴት ነው የምትሄደው? በጣም እየፈለኩ ነበረ ያመጣው። እሺ አፕሉን ስጠኝ። አፕሉን ነው? አዎ እሱን ለየው መጀመሪያ። አራፍና በቃ ደህና ደህና። እንዴ ወዴት ነው የምትሄደው? ኦሬንጁንም ስጠኝ እንጂ። ትፈልገዋለህ? አዎ እንዴ ትንሿ ደግሞ ወይኔ ልጄ እንዴት እንደምትወደው ደግሞ ሳይዟ እሷ እንደምትወደው ነው የተሰራው። አምጣው። እሺ በቃ ቻው። ኧረ ና እንዴ ትፈልግሽ እንኪ ውሰጂው። በቃ አዎ እሺ አመሰግናለሁ። እሺ ደህና ደር። እሺ ደህና ደር። አመሰግናለሁ። ኧረ ምስጋና እንዴ አቢ ወይ ምን እያየ ነው? አንተ ያቺን ልጅ ወድጃት በቃ እንዴት ልሆነ የዚህ ዘመድ ጥየቃ ምናምን ብዬ መጥቼ ፍቅር ውስጥ ገብቼ እንደዚህ መከረልኝ። ያቺን ነው? አዎ ያቺን ልጅ ወድጃት እኮ ነው። አረ ምንም ችግር የለውም። አንተ ብቻ በቃ በገጠረኛ አለባበስ ሂድባት። ምን እንደዚሁ አትበላም በዚህ? አረ የከተማ ሰው አይደላትም። እና ምን ላድርግ? የሆነ ባህላዊ ምናምን ልብስ? አዎ ባህላዊ ልብስ ምን ለብሰባት እና በቃ ደርሼ መጣሁ። አየሽ አሁንስ? አረረረረ በቃ ዛሬ አስታሰማምጣታለህ ነው ማለት። ዳሞት ደህና ነው ወይ ጎጆም ደህና ነው ወይ? ዳሞት ደህና ነው ወይ ጎጆም ደህና ነው ወይ? የኔ ፍቅር ምንድን ነው? ደህና ነሽ? ፍቅር ሊዙር በል ምን ወዲህ እኔ አባዘለቂቱን ልጅ ነው ቂጥ የምትመታ? እሺ በቃ አልመታሽ። ጀግና ያንበረከኩ ሰው እኮ ነው። ቁጭም በልና እንውራሽ። ዞር በል አንተ ሰውዬ፣ ክብረን ጠብቅ ነው የምልህ። ምን ሆነሽ ነው? ዞር በልልኝ ነው የምልህ አንተ ሰውዬ። አንቺ እንግዲህ በቃ መታሻለሁ እንዲሁምሽ እኔን ነው አራሱ አለመው አተቀሙ ምን አጠፋለህ? አንዳንዴ ግን የነገሮች መገጣጠም ግርም ይለኛል። ማለት እንደ አጋጣሚ ሆኖ ዛሬ ቅቅል አምሮኝ ነበር እና እናንተ ደግሞ ቀበቶ አላሰርክም። እሺ ጋር አዎ ያፈለተ መንጃ ፈቃድ ምን አጠፋው? አለቃ ባክ መንጃ ፈቃድ አውጣ። ኧረ አለቃ መኪናውን ከያዝኩት እኮ ገና 1 ሳምንቴ ነው። አዎ እኔም ቅቅል ከበላው 1 ሳምንቴ ነው። እሺ ይኸው አዎ ያፈለጂ መንጃ ፈቃድ ይኸው አምጫው። ቀይ መብራት እንደበራ ላይ አይቼዋለሁ። ታዲያ እኔም አልቆምሽም። አንተን አላየሁም ነበር። ያዘዛታ ምን እየቀምክ ነው? የባህር ዳሯን ነው። ቆንጆ ጫት እየቀምክ ነው? አዎ ፒንም እየተወጋው ነው። ኧረ አረቄም እየጠጣ ነው? አዎ ፓፒ ምን እሺ መንጃ ፈቃድ አሳያለሁ። አንተንማ ባላቸው ሲሳይ አስቻለው። በላቸው ሲሳይ መንገድ ትራንስፖርቱ? አዎ ኃላፊው ነኝ። አለቃ ወይ ሺሻ ይምጣ እንዴ? እንካይን ምንድነው? ሮጥ በለዛው ሱቅ ሄድና ጋምዳን ሲጋራ ገዝተልኝ ነው። እሺ